እስልምና ማለት ምንድን ነው? እሱን ማወቅ ፈልጋለሁ። ያው ብዙ አንብቤያለሁ እና አየሁ አንተንም ብዙ ጊዜ እከታተላለሁ። በይበልጥ ደግሞ አንተ እስልምና ምንድን ነው እኔ ማወቅ ፈልጋለሁ። ደግሞ ጥሩ ጥያቄ። ኢስላም ማለት አምላክ በነቢያት በኩል የደነገገው ብቸኛው መለኮታዊ ሃይማኖት ነው። አምላክ አላህ ስብሐነ ወተዓላ ራሱ ለነቢያት ደንግጎ የሰጣቸው ሃይማኖት እንደሆነ ሲነግረን ምን ይላል? በሱራ ሹራ ላይ ሁለተኛው ገጽ ላይ ምን ይላል? ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይሄን እስልምናን ሃይማኖት እኔ የደነገግኩላችሁ አለ። ከዚህ በፊት ለኖህ፣ ለአብርሃም፣ ለሙሴ፣ ለመሲሁ አዝዤባቸው የነበረውን ሃይማኖት እያለ ይናገራል። አየህ፣ አንደኛ ራሱ የደነገገው ሃይማኖት እንደሆነ ይናገራል። መለኮታዊ ሃይማኖትን ሊደነግግ የሚገባው አምላክ ነው። ለነቢያት ራሱ አዞ ሊሰጣቸውን የሚገባው ሰዎች ምድር ላይ የፈጠሩልን ሃይማኖት ከሆነ ወላሂ አያድነን። በዚያ በፍጹም አምላክ ላይ አንደርስም። አምላክ በነቢያት በኩል ትዕዛዙን አውርዶ ነቢያት ለሰው ያስተላልፋሉ። ይሄ ነው ስርዓቱ መሆን ያለበት። እስልምና ጋር ስትመጡ ጊዜ ነቢያቶች ሁሉ የታዘዙበት ሃይማኖት እንደሆነ ቃል በቃል ይነገራል። አምላክ ራሱ ቃል በቃል እኔ ነቢያቶችን ይሄን ነው የመረጥኩላችሁ መንገድ እያለ ይነግራቸዋል። ወረዲቱ ለኩም ልኢስላም ዲና ይላል። እስልምናን ሃይማኖትን ብቻ ነው የወደድኩላችሁ ይለናል። በሌላ ቦታ ላይ ምን ይላል? ኢነ ዲነ ዒንደ ላሂ ልኢስላም ይላል። ከእኔ ከአምላካችሁ ዘንድ ቀጥተኛው ሃይማኖት እስልምና ነው እያለ ይናገራል። እስልምናን ተከትሎ የመጣ ሰው በቀጣዩ ዓለም ከሞት በኋላ ወደ ገነት ነው የሚገባው ብሎ ቃል በቃል ራሱ ይነግረናል። አለዚነ አመኑ ቢአያቲና ወካኑ ሙስሊሚን እድኹሉል ጀና፣ እነዚያ በአናቅጾች ያመኑና ሙስሊም የሆኑትን ገነትን ግቡ ነው የምላቸው ይላል። ከእስልምና ውጭ ሌላ መንገድ ተከትላችሁ ብትመጡ ግን ወደ ሲኦል ነው የምትሄዱት እያለ ደግሞ ከወዲሁ ይነግረናል። ምን ይላል? ወመን የብተጊ ገይረ ልእስላሚ ዲነን ፈለን ዩቅበለ ሚንሁ ወሁወ ፊል አኺረቲ ሚነል ኻሲሪን አለ። ከእስልምና ውጭ ሌላን ሃይማኖት የፈለገ ሰው ያ ሃይማኖቱ ከእኔ ዘንድ የፍርዱ ቀን ተቀባይነት የለውም አለ። በቀጣዩ ዓለምም ከከሰሩት ሰዎች ትሆናላችሁ በዚያ ከሄዳችኋል። ይሄ ነው ነቢያቶች ሁሉ ህዝቦቻቸውን ሲያዟቸው እናያለን። ለምሳሌ ያዕቆብን እንመልከት። ያዕቆብ ምን አለ ለልጆቹ? ወያዕቁቡ ያ በንየ ኢና ላህ አስጠፋ ለኩም ዲነ ፈላ ተሙቱነ ኢላ ወአንቱም ሙስሊሙን። ያዕቆብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላካችሁ አላህ አንድ ሃይማኖት እስልምናን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ እንዳትሞቱ አላቸው ይላል። የያዕቆብ ልጆችም ምን አሉ? ወነሕኑ ለሁ ሙስሊሙን አሉ። እኛ ለእርሱ ለአንዱ አምላክ ሙስሊሞች ሆነናል አሉ። ከያዕቆብ ልጆች መካከል ዮሴፍ ተመርጦለት ነበር። በግብፅ ሀገርም ላይ ንግስናን ተሰጥቶ ነበር። አምላክ አላህ ስብሐነሁ ወተዓላን ካመሰገነ በኋላ ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚነል ሙልኪ ወዐለምተኒ ሚን ተእዊሊል አሓዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን